አንደኛ ጢሞቴዎስ 2ን ስታነቡ ምልጃ አለው ጸሎት ምስጋና አለው ልመና አለው እኛ አገር ጦርነት ውስጥ ሆነን ህዝብ እየተፈናቀለ የድሆች እና የእንትኖች አንጀት እየተዘረገፈ ጨፍረን እኮ ምን ይሄስ ሰዎች ነን ምንድነው እየጸለየን ያለው ጸሎት እኛን ሰርቭ የሚያደርግበት የኛ ኢሞሽን ምሟሟቅበት ነገር ነው እንዴ so we don't have liturgy እውነት ለመናገር liturgy የለንም መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው መዝሙራችን ውስጥ ሬቨረንስ አለ ወይ ፈራህ እግዚአብሔር አለ ወይ አለ ወይ ማለት እንዴት ነው በእግዚአብሔር ቤት መደነስ ይቻል ነው እሺ ይሄን ጥያቄ ልጠይቃችሁ የሆነን እኮ ቅዱሱ የሆነው እንደውም ከአዳራሹ ይጀምራል እንዴት ነው አዳራሹን መርገጥ ይቻል ነው የእግዚአብሔር መገኛ ቤት እንዴት ነው ደፍረን መርገጥ ይቻል ነው ውስጥ ገብተንስ እንዴት ነው ኢሞሽናሊ መጦዝ ይቻል ነው አለ ፈራህ እግዚአብሔር ሬቨረንስ አለ መዝሙራችን ላይ ሴስ ሉስ አንድ አንበሳ ማላመድ የሚል አይነት ሐሳብ አንበሳውን ፈሩቅ አይተው ጸጉሩ ጥርሱ ግርማ ሞገሱ ድምጹን ልታደንቀው ትችላለህ አንበሳውን ጎፈሬ እያደረገ ለኛ ስሜት ስላደረግነው ስብከቱን ለኛ ሞቲቬሽን ስላደረግነው ጸሎቱም እሱ ስለሆነ የት አለ እግዚአብሔር ቤቱ ውስጥ እኛው እኮ ክብሩ መጣ ምንለው ወንበር ሲሰበክ ነው 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ እግዚአብሔር መጥቶ ወንድም በሰላም አትድም አንተ ነህ የጦዝከው እግዚአብሔር አልመጣም ያ ሁለት ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል ያ አልመጣም አይመጣምም so reverence ፈራህ እግዚአብሔር በመዝሙርም በስብከትም በጸሎቱም የለም ስለዚህ እኛ ቤቱንም እሱንም ሁሉንም ነገር የደፈርን ሰዎች ነን ይህ ሰው የመንግስት ሰራተኛ ነው በሞተር እየደነበረ ሌላ ሞተር መጥቶ ገጨው ወደቀ ስፓይናል ኮርዱ ተሰበረ መነቃነቅ አይችልም መሄድ አይችልም መራመድ አይችልም ዘይቱን ልክ የተሰበረበት ቦታ ላይ ሲያስቀምጥ ዘይቱ እንደ ወጌሻ አሸኛል ቀብቼ ተንቼ ያለው የሆነ ነገር ከከካ አለና ማተን አሸኝ በቃ ይሄን ያንዳንዱ ከዚህ ጀምሮ ከጥፍር ጀምሮ እንዲህ ያረጋኛል በጣም የሚገርም ነው እንዲህ ያረጋኛል ራሱ ባለቤት አንተ ምን ይሆንኩ ነው ትላለች አይ የነብዩ መስፍን አምላክ ዘይት እያሸኝ ነው አንቺ ዝም ብዬ አልኩኝ በቃ ብልቱን ሙሉ ይጠግናል እግሬን እዚህ አምጥቶ እዚህ ነው የሚያረጉ የሚገርማችሁ እግሬን አንስቶ እዚህ በጣም ይገርማል ዘይቱ ለራሱ ጠገነኛ መጨረሻ ላይ በቃ ገጠመኝ ከዛ ለጥ ብዬ ቆንኩ በቃ በራሱ አስነሳኝ በራሱ ዘይቱ የሚገርም ነው